ሰላም ሰላም የናሆም ሚዲያ ቤተሰቦች እንዴት ሰነበታችሁ? እንዴት አላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ሰሞኑን በጠየቃችሁኝ መሰረት እንግዲህ ስለ ፖፕ አፕሊኬሽን እንዴት መጠቀም እንዳለብን እስኪ ቪዲዮ ስራልን ባላችሁኝ መሰረት እንግዲህ ቪዲዮ ልሰራላችሁ ነው። በደንብ እንድትከታተሉኝ እፈልጋለሁ ማለት ነው። ስለዚህ እንግዲህ እዚህ ጋር እንደምታዩት ወደ አፕሊኬሽኑ እንገባለን። ኖርማሊ ሊንክ ሊላክልን ይችላል። ሊንክ ከተላከልን ወይም ሰው ኢንቫይት ካደረገልን በቀጥታ ሊንኩን ክሊክ አድርገን ስንገባ ፕላይ ስቶር ላይ ወይ አፕ ስቶር ላይ ነው የሚወስደን እና አፕሊኬሽኑን አወርዱት ወይም ደግሞ ዳውንሎድ አድርጉት ነው የሚለን። አለበለዚያ ደግሞ ቀጥታ ሊንክ ካልተላከልን በቀጥታ ከፕላይ ስቶር አውርደን በዚህ መልኩ እንገባለን ማለት ነው። ስለዚህ እንደምታዩት እንግዲህ አፕሊኬሽኑን ካወረድን በኋላ ወደ ፕላትፎርሙ ስንገባ እዚህ ጋር በምን አይነት መልኩ መውጣት እንዳለብን ብዙ አማራጮች አሉ። ለምሳሌ እዚህ ጋር እንደምታዩት ሎጊን ዊዝ ጎግል የሚል አለ። በጎግል አካውንታችን በኢሜል መግባት እንችላለን። በፌስቡክ መግባት እንችላለን። በኢንስታግራም መግባት እንችላለን። እዚህ ጋር ደግሞ እንደምታዩቸው የተለያዩ ኦፕሽኖች አሉ። በይሄ ማለት እቺ ማለት እዚህ ጋር ያለችው ማለት ነው በስልካችንም ኢቭን ራሱ መግባት እንችላለን ማለት ነው። ግን ከዚህ ሁሉ ሞር የተሻለ የሚሆነው በኢሜላችን ብንገባ የተሻለ ይሆናል ማለት ነው። ስለዚህ ቀጥታ አሁን ለምሳሌ እኔ በጎግል ልግባና ላሳያችሁ። እዚህ ጋር በኢሜል ምረጡ ነው የሚለን። ኢሜላችን እንመርጥለታለን ማለት ነው። በዚህ መልኩ ከመረጥነት በኋላ እንደምታዩት በቀጥታ ወደሚቀጥለው ፕሮሰስ ነው የሚወስደን። ኦኬ ትንሽ ኔትወርክ ቢዚ ሆኗል ዛሬ ያው ትንሽ መታገስ ያስፈልጋል። ከዛ በኋላ ኢሜላችንን ከመረጥንለት በኋላ የኢሜሉ ኖርማሊ የጎግል ማለት ነው እንትኖች አሉ አግሪ ማድረግ አለ። ልክ በምታዩት መልኩ አሁን አምጥቶልኛል ኦልሬዲ እዚህ ላይ ያው አግሪ ይለዋለሁ ማለት ነው። አለው ጎግል ቱ ሳይን ኢን ቱ ዘ ፖፕ ላይ ነው የሚለው። ፖፕ ላይ ላይ በጎግላችሁ እንድትገቡ ፍቀዱለት ነው ያለን። ኦኬ አግሪ ብዬዋለሁ። በዚህ መልኩ እንገባለን። ልክ እንደዚህ ያመጣልናል። ይሄ ማለት ልክ አፕሊኬሽኑን በቀጥታ እንዳወረድ ነው እዚህ ጋር ይወስደናል ማለት ነው። እዚህ ጋር እንግዲህ ሙሉ መረጃችን የምናስገባበት ቦታ ስለሆነ በጥንቃቄ ማስገባት መቻል አለብን። ለምሳሌ እዚህ ጋር በኢሜል ስለገባሁ እንደምታዩት ኒክኔም ላይ ባይ ዲፎልት የኢሜል አካውንትን አምጥቶልኛል። ቢኒያም አለማየሁ ይላል። ከፈለግን ይሄ ማለፍ እንችላለን። አለበለዚያ ኤዲት ማድረግ እንችላለን። ለምሳሌ እኔ ቢኒያም ብቻ ማለት እችላለሁ። አሊያም ሙሉን መውሰድ እችላለሁ። ችግር የለውም። ዴት ኦፍ በርዝ ላይ እንግዲህ ፕላትፎርሙ የሚፈቅደው ምንድነው 18 ዓመት እና ከዛ በላይ ስለሆነ 18 ዓመት እና ከዛ በላይ ስለሆነ እኔ ባይ ዲፎልት 2006 ዓመተ ምህረት ተወለድኩ ብዬ ልስጠውና እንደምታዩት በቃ 2026 እንደሆነ አድርጌ የሞላሁት ሰጠሁት ማለት ነው። ካንትሪ ኢትዮጵያ የሚለውን እንመርጣለን። ጾታችንን በጥንቃቄ ልንሞላ ይገባል ማለት ነው። ጾታ እዚህ ላይ ለምሳሌ እኔ ወንድ ስለሆንኩኝ ወንድ የሚለውን መረጥኩለት። እዚህ ላይ ጥንቃቄ ማድረግ ያለብን እዚች ጋር እንደምታዩት ለምሳሌ እዚች ላይ ፕሮፋይል ምትላለች። ይሄ ማለት ሴቶቹ ፕሮፋይል ፎቶ ከጋለሪ ላይ አፕሎድ ማድረግ ግድ ይላል። በቃ ግዴታ ነው። አደራ ምላችሁ እዚህ ጋር ነው። ሴቶቹ ፕሮፋይል ፒክቸር እዚህ ጋር አፕሎድ ማድረግ ግድ ነው፣ ያስፈልጋል። ወንዶች ግን ችግር የለውም። ለወንዶች ያን ያክል ማንዳቶሪ አይደለም። ሴቶች ግን እንዳልኳችሁ እንዳትረሱ። ከዛ ከምርጥኩለት በኋላ እዚች ጋር ኢንቫይተር አይዲ ምትላለች። ኢንቫይተር አይዲ ትላለች። ኢንቫይተር አይዲ ማለት ለምሳሌ ሊንክ ተልኮልን ከሆነ ወይም ደግሞ ሰው ኢንቫይት አድርጎን ከሆነ ሊንኩን የላከልንን ሰው አይዲ እዚች ጋር እንሞላለን ማለት ነው። ልንሞላ እንችላለን። ከዛ ውጭ ግን ካልሆነ ግን ሰው ኢንቫይት ካላደረገን ቀጥታ ከፕላይ ስቶር አወርደን ከሆነ ግን ኖርማሊ ሰብሚት እንለዋለን ማለት ነው። ከዛ ውጭ ግን ኖርማሊ ኢንቫይት አድርገን ከሆነ እንዳልኳችሁ ኢንቫይተር አይዲ እንሞላለን ማለት ነው። ከዛ ልክ በቀጥታ እዚህ ጋር ይወስደናል ማለት ነው። ይሄ ማለት አካውንታቸው ቫይራል የወጡ ሰዎች ናቸው። ፖፕ ላይቭን በደንብ እየሰሩበት ያሉ ሰዎች ናቸው። ፓርቲ መጠቀም መግባት እንችላለን ማለት ነው። ነገር ግን እዛ ከመግባታችን በፊት ገና ቀጣይ አለ። ከዚህ በኋላ የምናያቸው ፕሮሰሶች ናቸው በጣም ወሳኝ ፕሮሰሶች ማለት ነው። እሱን አብረን እናያለን። ከዛ ውጭ አሁን እስኪ አንዳንድ ነገሮችን እዚህ ጋር አብረን እናያለን። እንደምታዩት ይሄ ማለት እዚህ ጋር እቺ ምልክት ማለት ላይቭ መግባት የምንችልበት ነች። ላይቭ የምንገባበት ነች።
ከዛ ውጪ እዚህ ጋር ያለች ደግሞ ፓርቲ መብጋት እንችላለን። ሶስተኛዋ ላይ ደግሞ ያው ቪዲዮ ፖስት የምናይበት ነገር እንትን የምናይበት ነው። እዚች ጋር ሜሴጅ አለ። እዚህ ጋር ደግሞ የኛ ፕሮፋይል አለ ማለት ነው። የኛ ፕሮፋይል አለ ማለት ነው። ስለዚህ በቀጥታ ልክ የአምስተኛዋን አይከን እንነካለን። እንዳልኳችሁ የመጀመሪያዋ ኦልሬዲ ፓርቲ ላይ አይ ሚን ቪዲዮ ላይቭ የገቡ ሰዎች የሚጠቀሙበት ነው። ላይቭ ላይ ያሉ ሰዎችን በቀጥታ ሄደን ጆይን አድርገን ስለ ፕላትፎርሙ የምንማርበት ይሆናል። ስለዚህ ልክ መጨረሻዋ ላይ አምስተኛዋ አይከን ለምሳሌ እንደምታዩት እቺ ሃፒ በርዝዴይ ምልክት ያለችበት ቦታ ላይ ስንገባ እዚች ጋር ማለት ነው የኛ ፕሮፋይል ነው ማለት ነው የሚያመጣልን የኛ ፕሮፋይል ነው። እንደምታዩት እዚህ ጋር ባይ ዲፎልት ቢኒያም ብሎ 6448 ብሎ አካውንቴን አምጥቶልኛል። እዚች ጋር እንደምታዩት 83 እችን ቁጥር በደንብ ተከተሉኝ 83 40 94 74 ይላል። 83 40 94 74 ማለት ኦልሬዲ የዚህ አካውንት ወይም ደግሞ የኔ የቢኒያም ወይም ደግሞ ባይ ዲፎልት ቢኒያም ተብሎ የተከፈተለት ሰው የፕላትፎርሙ የሰጠው መለያ አይዲ ነች እና እንደምታዩት አሁን እዚህ ጋር ምን ብሎ አመጣልኝ? እዚች ጋር ክሊክ ቱ ኮምፕሊት ዩር ፕሮፋይል አለን። ፕሮፋይላችን ገና አልተሟላም ማለት ነው እና እሷ ጋር እንገባለን። ይኸው ነካሁት። ኦኬ ከዛ ምንድነው የምናደርገው? እዚች ጋር ታች ላይ እንመጣና እዚህ ጋር አውተንቲኬሽን ምትላለች ላሳያችሁ። እዚች ጋር አውተንቲኬሽን ምትላለች። አውተንቲኬሽን ላይ እሷ ላይ እንገባለን። አውተንቲኬሽን ላይ ስንገባ እዚች ጋር እንደምታዩት ፌስ አውተንቲኬሽን ስጡ አለችን። የፊት አሻራ ማለት ነው። ይሄ ግዴታ ነው። በቃ የፊት አሻራ ለወንዶችም ለሴቶችም ግዴታ ነው። ፊታችን ስካን ያደርገዋል። ልክ ፊት ለፊታችን ላይ በቂ ብርሃን ያለበት ቦታ ላይ ስልካችን ካሜራ እናስቀምጠውና ልክ ስካን ያደርገናል ማለት ነው። ይሄ የሚሆነው ለምን መሰላችሁ? አሁን እዚህ ጋር ማወቅ ያለብን ነገር ብዙ ሰዎች ከሃይማኖት ጋር ምናምን ያገናኙታል፣ ግን አይደለም። ፌስ አውተንቲኬሽን ትልቁ ዓላማው ምንድን ነው? እንደምታውቁት ሃከሮች አሁን በጣም የበዙበት ሰዓት ስለሆነ ኖርማሊ ይሄ ፖፖ ፕላትፎርም ማለት ደግሞ ዶላር የምንሰራበት ፕላትፎርም ስለሆነ ሃከሮች ሃክ እንዳያደርጉንና እኛ የሰራነውን የለፋንበትን ዶላር ሌላ ሰው እንዳያወጣብን በቃ መጠበቂያ ትልቅ ቁልፍ ስለሆነ ልክ እዚህ ጋር ፌስ አውተንቲኬሽን የሚለውን እንነካና እንደምታዩት እዚች ጋር ልክ እችኛዋ ምልክት የቀስት ምልክቷን ስነካ ቀጥታ ወደ ፊት አሻራ ወስደናል ማለት ነው። የፊት አሻራ እንሰጣለን ማለት ነው። የፊት አሻራ ከሰጠን በኋላ አንድ ጊዜ በዚች ባክ እንላትና ባክ ብለን እንመለስና ከዛ በኋላ ቀጥታ ስራችንን መጀመር እንችላለን ማለት ነው። ከዛ ኖርማሊ ወደ ዳይሊ እንትናችን ከመግባታችን ወደ ታስካችን ከመሄዳችን በፊት እዚች ጋር እንደምታዩት ማይ ኤጀንሲ ምትላለች። ማይ ኤጀንሲ ላይ እንገባና የምሰጣችሁን ቁጥር አሁን ታስገባላችሁ ማለት ነው። ለምሳሌ ይኸው ማይ ኤጀንሲ ላይ ገባሁ። እኔ ማይ ኤጀንሲ ላይ ከገባ በኋላ በዚህ መልኩ ሲያመጣልኝ አሁን እንዳልኳችሁ የምሰጣችሁን ቁጥር ታስገባላችሁ ማለት ነው። ኦኬ ትንሽ ኔትወርክ ስለሚያስቸግር ነው። ትዕግስት ይፈልጋል። በነገራችን ላይ ትዕግስት ይጠይቃል። ኦኬ ይኸው መጣ። ይኸው እዚህ ጋር መጣልኝ። ስለዚህ ልክ እዚች ጋር ስንገባ ይኸው ጆይን ኤጀንት የሚል አለ። ኤጀንት አይዲ ዊል ቢ ፕሮቫይድድ ባይ ዘ ኤጀንት ይላል። ያው እኔ ኤጀንት ነኝ። ለምሳሌ እዚህ ላይ ቁጥር ስጣችሁ ነው። እዚች ጋር ልክ እዚች ቦታ ላይ ፕሊስ ኢንተር ኤጀንት አይዲ የምትለው ቦታ ላይ ይሄን ቁጥር ታስገባላችሁ። ልብ በሉ ሌላ ቁጥር ተሳሳቱ። እሺ ግዴታ ይሄን ቁጥር ነው ማለት ያለባችሁ። 62 63 23 17 ሰጠሁት። አያችሁት? ልክ ይሄን ቁጥር ስሰጠው ናሆም ብሎ አመጣላችሁ። ባይ ዲፎልት የኤጀንቱን ስም ናሆም 51 76 ብሎ አመጣልን ማለት ነው። ባይ ዲፎልት ራሱ በትክክል አደራምላችሁ እዚች ቦታ ላይ
ሌላ ቁጥር እንዳትሞሉ እሺ። ሌላ ቁጥር እንዳትሞሉ 62 63 23 17 የሚለውን ቁጥር ብቻ ነው የምትሞሉት። ይኸው እሱን ቁጥር ስሰጠው ሳስገባለት እኔ ባይ ዲፎልት ናሆም ብሎ መጣልኝ ማለት ነው። ከዛ በኋላ ምንድነው የምለው ኢንተር አልኩት። ኢንተር ስለው ቀጥታ ኮንፊርም በለው አለኝ። ኮንፊርም አልኩት። በቃ አያችሁት አድድ አለኝ። አሁን ኦልሬዲ አሁን ይኸው ልክ ሳስገባለት ኮንግራጁሌሽን የሚል ሜሴጅ መጣልኝ። ኮንግራጁሌሽን ዲር ቢኒያም ይላል። ዲር ቢኒያም አይ አም ግላድ ዩ ሃቭ ጆይንድ ማይ ኤጀንሲ ኢን ዘ ዴይስ ቱ ካም ሌት አስ ወርክ ቱጌዘር ኤንድ ሜክ ኤ ዊን ዊን ኮኦፕሬሽን ይላል። በቃ አሁን በናሆም ስር ቢኒያም በናሆም ስር ሆኗል ማለት ነው። ይሄ ናሆም በቃ ኤጀንታችን ነው። ኤጀንታችሁ ነው። እናንተም በደንብ ላይቭ ስትገቡ ቤቱን ፎሎ ማድረግ አለባችሁ። ፎሎ ቀጥታ ልክ ሰርች ባሩ ላይ ትገቡና አሁን ማሳያችሁ ሰርች ባር ላይ አሁን በቀጥታ ማሳያችሁ ሰርች ባር ላይ ላሳያችሁ። ባክን በለውና አሁንም ባክን በለውና ልክ እዚች ጋር መጣሁ ተመለስኩ። የመጀመሪያዋ ላይቭ የምንገባበት ቦታ ላይ እሷ ጋር ስንመጣ ልክ ይሄ ቦታ ዲስፕሌይ ይሆንናል። አሁን እዚህ ጋር በደንብ ተከተሉኝ እሺ። እዚች ጋር እንመጣና እዚች ሰርች ባሯ ላይ የቅድሟን ኤጀንት ቁጥር እናስገባታለን። እሺ የቅድሟን ቁጥር እናስገባታለን። ይኸው ለምሳሌ ሰርች ባሯ ላይ ምን ብዬ ጽፋለሁ? 62 63 23 17 62 63 23 17 ልና ሰርች ስለው የቅድሙን የኤጀንቱን ቁጥር ይኸው እዚህ ጋር እንደምታዩት አመጣልኝ ማለት ነው። ይኸው ናሆም ብሎ አመጣልኝ። አሁን ናሆም ብሎ ሲያመጣልኝ ቀጥታ እሱ ቤት ላይ ይገባለሁ ማለት ነው። ልክ በዚህ መልኩ እዚህ ጋር እንደምታዩት አሁን ቤቱን ፎሎ አላደርግም። ለምሳሌ ቤቱ ፎሎ አልተደረገም። ይኸው ቀጥታ እንደገባችሁ እንደምታደርጉት ሁል ጊዜ ሊደርሳችሁ ማለት ነው። ይኸው ፎሎዊንግ ያለ አይደለ? እችኛዋን ቦታ እነካለን ማለት ነው። ይኸው እች ጋር ፎሎ ምትሏን እነካለን ማለት ነው። ከዛ ፎሎዊንግ የነበረውን ስነካው ይሆናል። በቃ ኦልሬዲ ሰክሰስ። አሁን ፎሎ አድርጌዋለሁ ማለት ነው። ፎሎ የማድረግ አድቫንቴጅ ምንድነው ካላችሁኝ፣ ይሄ ልጅ ወይም ናሆም ላይቭ ሲገባም ሆነ ፓርቲ ላይ ሲቀመጥ ኖቲፊኬሽን ይደርሰንና ልክ እሱ ያስተምርናል፣ በደንብ ትሬን ያደርገናል ማለት ነው። በዚህ መልኩ አፕሊኬሽኑን ከፕሌይ ስቶር ሊሆን ይችላል ወይም ደግሞ ኢንቫይት ተደረገ ሊሆን ይችላል እናወርድና በዚህ መልኩ መስራት እንችላለን ማለት ነው። ቀጥታ አሁን ምንድነው የምናደርገው? እንግዲህ በዚህ መልኩ እናወርዳለን፣ አፕሊኬሽኑን ጆይን እናደርጋለን። የእውነት ምላችሁ ነገር በደንብ ምንሰራ ከሆነ በደንብ ጠንክራ ምንሰራ ከሆነ የእውነት ነው የምነግራችሁ፣ ዶላር እንሰራለን። ራሳችንን እንቀይራለን፣ ቤተሰቦቻችንን መቀየር እንችላለን። በቃ ይሆን አለ አይደለ? በቂ የሆነ ሀብት ንብረት ማፍራት እንችላለን። የእውነት ማርያምን ነው የምላችሁ። በደንብ ጠንክራችሁ እንድትሰሩ ነው አደራ ምላችሁ። ከዛ ባለፈ ልክ ሌላ ተጨማሪ እገዛ የምትፈልጉ ከሆነ እዚህ ጋር ስልክ ልጻፍላችሁና ቴሌግራም ላይ ጆይን ታደርጉኝና መጥቻለሁ ብላችሁ ጽፉልኝ፣ እኔ እገባለሁ ማለት ነው። ይኸው ተከተሉኝ። 0956 76 ልጻፍላችሁ እንደገና 0956 76 31 56 ይሄ ቴሌግራም አድራሻዬ ነው። ቴሌግራም ላይ ገብታችሁ ብትጽፉልኝ በቀጥታ ገብቼ ላግዛችሁ እችላለሁ ማለት ነው። 5676 31 56 ወይንም ደግሞ ልክ እዚች ጋር መጣችሁ ታያችኋለች። እቺ የሜሴጅ ምልክት ነች። እሺ እቺ ሜሴጅ ምልክት ነች። እቺ አያችኋል። ለምሳሌ እዚህ ጋር 4 ሜሴጅ አለ ይላል። 4 ሜሴጅ መጥቶልኛል። አንደኛው ኢንካም ሪማይንደር ነው። ኢንካም ሪማይንደር ማለት ታስክ ስንሰራ ፕላትፎርሙ ሜሴጅ ልክልናል ማለት ነው። አሁን ኢንካም ሪማይንደር ላይ ስገባ እንደሚለው ኮንግራጁሌሽን ኦን ኮምፕሊቲንግ ሎጊን ዴይሊ ይላል እና 100 ኮይን አግኝታችኋል ነው የሚለው። 100 ኮይን አግኝታችኋል። ሁለተኛው ደግሞ ኮምፕሊቲንግ ፈርስት ፎሎ ኤንድ ጌት ሪዋርድ ፕሮፋይል ካርድ ነው የሚለው። ልክ እንደዚህ ሁሉ እዚህ ጋር መጥቶ ሜሴጅ ይቀመጥልናል እያንዳንዱ ታስክ ስንሰራ ማለት ነው። ከዛ ውጭ በዚህ ልክ ጆይን ካደረጋችሁ በኋላ በደንብ እንዳስተምራችሁ ዴይሊ ታስካችን ምን እንደሆነ ምን ሰርተን ኮይን እንደምናገኝና ፖይንታችን ወደ ኮይን እንዴት እንደምንቀይረው ከዛ ፖይንታችን ደግሞ
ያገኘነውን ፖይንት ደግሞ ወደ ዶላር እንዴት እንደምናደርገው ደግሞ በቀጣይ ቪዲዮ የምሰራላችሁ ይሆናል። እዚች ጋር መጣችሁ ለማንኛውም ሪማይንድ አድርጉኝ። በማንኛውም ሰዓት እኔ ገብቼ አስተምራችኋለሁ። ያለው ነገር ይሄ ነው። ያው እንግዲህ ቤተሰብ ሚዲያውን ናሆም ሚዲያን ማለት ነው ላይክ ሼር ፎሎ ማድረግ አትርሱ።